የማክበር ሰላምታችንን ያቀረብን የልጃችን የአቶ ያብስራ አማረና የወይዘሪት ወንጌል ብሩክ የጋብቻ ስነ ስርዓት የሚፈጸመው ጥር 24 ስለሆነ ከዳሽ ጋር እንዲገኙልን በአክብሮት ጠርተናል። አያዜ ብለሽ ከምን ይዋርጋ ነው? እኔማ ላገባ ነው ስለኝ ከሆነ ያልኩት። አየዘንብር ወለሽ ያዜ ብለሽ ማለት ወንጌል ያንተ ፍቅረኛ? አው ስራ የለህም ልታኖረኝ አትችልም ብላ ሌላ ሰው ልታገባ ነው። ምን ሆነ ነው? ምንም ጓደኛው ተጣልተው ጠርተውት ወይ ከሰው ጋር እንዴት ጣለሽ? ተከታይ እሺ ፈረስ ደህና ነሽ ዘድዬ? አበርዬ ግቢ ውበኔ ሰርክሽለት ጥሬው ደርሶኛል። አመስ ወንጌል እኔን አጣሽ አልፈልግም፣ አፈቅርሻለሁ። ፍቅር ዳቦ ይሆናል አውቃለሁ፣ ላንቺ አልገባም፣ ግን ደግሞ አንቺን አጥቼ መኖር አልፈልግም። ምን አደርጋለሁ? ቆይ ወንድሜ ወንጌል እሺ ተንኮለኛ ኬቢት አሁን ተለያየን ደስ አለሽ? አይ ወንጌል እኔ ተንኮል የምሰራው ኬቢን ለማናደድ ነው እንጂ ካንቺ ጋር ምንም አያገናኘውም። ይኸውልሽ ኬቢ በጣም ነው የሚያፈቅርሽ። አንቺን ካጣ ይጎዳብኛል። እኔ ደግሞ እሱን አጥቼ መኖር አልችልም። እሱ ብቻ ነው ያለኝ። ስለሱ ስለኔም ብለሽ ይቅርታ አድርጊለት። የኔነት ኩራት ይቅርታ ካላረግሽ ለታንስ ያርጊያለሁ። በቃ ተነሺ። በጣም አመሰግናለሁ። ደግሞ እሸቴን ነው እህቴ ናት የምታገባው። እና ሂስ እሱማ ማዘር አተፋጣው ዳምፔሊን አመለሰ። አየ ማርዬ አፉ በኝ ይዤልሽ እመጣለሁ። እሺ በቃ እንዳረሰ ምሰራበት የለኝም። አንድ ከዚህ ሁሉ ልፋት ራስ ሳይበሉ መተኛት እንዴ ማዘሮ እስቲ ሞዴል እኮ ነኝ። ሞዴል ነው ወይስ ወደል? እዩ ማዘሮ ተሰደብ አልደረስኩበትም አይደርስብኝ። እሱን ዝም በይው ሊያናድድሽ ነው። እኔ አትወፍሪም ነው ትልቅ ሰው እንዳትመስልብኝ ነው። እስቲ ኩዮችሽ ነው ያቸው እናታቸው ነው የምትመስል። ማዘር ማሚ ሽሽ ለራፍሽ ነግሮሽ መሽ ገባሽና የኔን ንግግር እንደሆነ አትወጁ። አሁን እንደተፈረፈጅብን ልብስሽ ለብሰሽ ውጪ። ሁሌ ማርፈድ ብቻ ስታስጠላ በእናታችሁ። ምንም እኮ አሰራም ዝም ብለን የምትዟዟረው። ይሄው መጣው አይደል እንዴ? ሶስት ሰው ሁለት ልጆች ከኋላ አሉ። እንዴ አጠበቀኝ እኮ። አንቺ ዝም በይ። እናቱ እሱ አይጠጋልኝም። አንቺ ጠጋ በይልኝ። ልውደቅ። አንቺ ቆቆር ፊት ትውደቅ። አትቀየሚያት፣ ልጅቷ ጤነኛ አይደለች። ግን ወዴት ነው? ወደ ስራ። የኔ ቆንጆ አንቺን የመሰልሽ ልጅ በዚህ ከባድ ፀሐይ ወደ ስራ። የኔ ብትሆኚ ግን አንቀባረሬ ነበር ማኖርሽ። ይሄው መልስ። እሺ እዚህ ጋር ሂሳብ እኔ ያለሁማ አንቺ አትከፊም። እኔ እከፍላለሁ። እናቱ እሱ ኪስ ውስጥ ጊታር እየመታ ነው። የራስሽን ራስሽ ክፈል። እሺ እንዴ ጫማዬን ገነጥ ነው እንዴ? 3000 ብር አምጣ ብትባል የምታመጣ መሰለህ? 3000 ብር ለአንድ ጫማ? ማሚ ቦንዳ ብትሄጂ 3 ጫማ ትገዢበታለሽ። የት ነው? አንቺ ማርያም መጣ። አንተ ገረጥጁ ነው ሲግናል ነው የሚለው አልመጣም። ቲሽ አሁንስ መጣ። መጥቶ መልሶ ይጠፋል። አነ በፍቅር ሐከም ተሰአልኩ። የራሱ ጉዳይ ምን አስጨነቀኝ? እኔ ልጆቼ አባት የላቸውም ብዬ ቁራሽ እንጀራ ለምንኳቸው። ሰው ለምን አይተውኝም እኮ? አይገርምሽም? እቺ ዚናት እንዴ? ማርያ አሁንስ መጣ። አልመጣም። አንቺ ደነ እዚህ ነው የምትቀልጅብኛለሽ? እዚህ ነው የምትቀልጅብኛለሽ? አይ ተጋደሉ። እንደው ምን ላድርጋችሁ? ነገሩ ሆያችሁ አልጎደለ። እንደቱኛ እንደማዞራችሁ ብታውቁ ጥሩ ነበረ። እንዴ ማዘሯ ዲሽ ሰራ ቆጥቼ እሷ ዝም በይው ማዘሯ። እንዴ አደኩ ብላችሁ ልትመልሱላት
ኧረ ተያቸው ይምጡኝ። ኧረ ማዘሯ ከዚህ በኋላ እናቴ ብላችሁ እንዳትጠሩ። ባክሽ ለልጅ መጥቆር አያስፈልግም። ልጅ ለራሱ ነው። ባንቺ ምክንያት ወሬኛ ቆይ ደህና አሉ። እቺ ባለጌ ስል ማዘሯ ጆኩን አይተሽዋል? ጭንቅላቴ ላይ ነው መተሽ ፈልጊው። እንዴ ማዘሯ እዚህ ጋር አይደል እንዴ? ታዲያ አንቺ ጭቱ ተሻል ዝቅ ልሽ አትፈልጊም? ሄላ ወይኔ አላለ። እሺ ቤትዬ ግን አልተጠፋፋንም? አዎ። እንዴት ነው ትምህርት? ትምህርት ቆንጆ ነው። እኛ ጋር አሪፍ ነው። ፈተና ተቀበላችሁ? ስማ ማዘሯ አጠገቤ ስለነበረች ነው። እሺ ደግሞ በጣም ናፍቀኛል እና እንዳልኩሽ እኮ 24 ሰዓት ስልኩ ላይ ተጥደሽ ሳንቲሙን ከየት ይሆንም ታመጪው? ቦርሳዬን ድፈሪያትና አንገትሽን ነው የምለው። አረ አንቺ ነክቼብሽ አላውቅም። ለታክሲ የሚሰጭኛል አይደል? እሱን እያጠራቀምኩ ነው የምገዛው። አሁን ወሬውን ታይና መክተፊያውን አለቅለቀሽ ስጪኝ። ወይኔ ወገቤ ቀስፋ ይዞኛል። እማዬ እማ አሞኛል ማርዬ፣ ጥሩ አይደለሁም። እማ ቆይ አሻለሁ። እሺ ይሻልሻል። እሺ አምላኬ ሆይ ልጆቼ ልብ አልገሱ ቦታ ቦታ ስለሚይዙልኝ ጊዜ ስጠኝ። እነሱ በሁለት እግራቸው ተቆሙልኝ፣ ሞት እረፍት ነው። እማዬ ለምንድን ነው እንደዚህ የምትዩ? ቆይ እኔ ማን አለኝ? አባትም አጥቼ እናትም ልጣልሽ? ጌታዬ ሆይ እማዬ ውሸቷን ነው። እሺ አትስማት። ከቻልክ እንደውም ከኔ እድሜ ያበድራል። ሞኝ ልታለሽ ነው እንዴ? አንቺ ማርያም በሩን ክፈችልኝ። አንተ ኬሪ መጣው። የሚካኤል ቡና እየጠጣው ነው። የራሽ ጉዳይ ነው። ክፈችው እባክሽ። ይሄው ሁሉ ጮህ ያስከፈትከኝ በር ላይ ለመቀመጥ ነው። ከሚገርም ወሬ ላይ ነው ያስነሳኝ። ሲያስጠላ። ማርዬ አቤት አቤት፣ ማን ሊሞት ነው? እባክህ አቆላምጤ ጠራኝ። ምን ሆነ ነው? ዛሬ አብሬያቸው የተማርኩትን ጀለሶችን አገኘኋቸው። እናማ ሁሉም መንጃ ፈቃድ አውጥተዋል። የራሳቸው ቢዝነስ ጀምረዋል። እኔ ግን ምንም የለኝም። ለእናንተ ለቤተሰቦቼ እንኳን መሆን አልቻልኩም። ሁሉም ላይ ትደርሳለሽ። ለትንሽ ጊዜ ነው፣ ሁሉም ያልፋል።